ስሜ ደሞዝ ተክለ ጻድቅ ይባላል። ሰሚነሽ የኪዳነ ምህረት የአናጺነት ስራ እየሰራን ይገኛል። አሁን እንደምታዩት ያው ኮለን እያፈንን ነው። ሁለተኛ ዙር ሙሌታችን በዚህ መልኩ ጀምረናል። የተወሰነ ሙሌት አካሂደናል። ሁለተኛ ፎርምወርክ እየገለበጠን አሁን ደግሞ ሙሌት ልንጀምር ነው። በጣም በፍጥነት እየተሰራ ነው። 24 ሰዓት ነው ስራው እየተሰራ ያለው። በጣም በፍጥነት ስራው እየተሰራ ይገኛል። ገንዘብ ያላችሁ በገንዘባችሁ አግዙ፣ ጉልበት ያላችሁ ደግሞ በጉልበታችሁ እየመጣችሁ የተለያዩ ባለሙያተኞች መጣችሁ ማገዝ ትችላላችሁ። ነው የሰሚነሽ ኪዳነ ምህረት ቤተክርስቲያን አብረን እንሰራ። ቴራዩ ሙላቱ ባላልሁኝ ከሰሚነሽ ኪዳነ ምህረት ከመጀመሪያ ጀምሬ ሲሰራ የቆየው ሰው ነኝ። በጣም በፍጥነት የገዳሙ ዋናው አዳራሽ ነው። በጣም ሰፊ ነው። አንደኛውን ስላብ ጨርሰን ሁለተኛውን ስላብ የኮረን ጨርሰናል አቁመን ሁለተኛው ስላብ ሊጀመር ነው። እንግዲህ በቻላችሁ መጠን አሸዋም ጠጠርም ፌሮም በቻላችሁት መጠን እንድታግዙን በሰሚነሽ ኪዳነ ምህረት ስም እንጠይቃለን። ይህ በጣም ታላቅ ገዳም ነው። ታይቶ የማይታወቅ ነው። አስተዳዳራችን በጣም ልዩ ሰው ናቸው። ተፊት እየቀደሙ ያለውን በሀሳብ በተግባር እያሰሩን እንገኛለን። አዳራሹ መታችሁ መጎብኘት ትችላላችሁ። ስራው የት እንደደረሰ በየሳምንት መታችሁ ብትጎበኙት ደስ ይለናል። ስራውን ማየት ማመን ነው። በጣም በፍጥነት እየሄደ ነው። አሁን ሩጫችን ለ16 ለፍልሰታ እንዲደርስ ነው። 3 አዳራሽ ፍጥነታችን እንግዲህ እየመጣችሁ ጎብኙ እንላለን። ጂ+1 ደርሷል። ስላቡ ተሞልቶ ኮለን እየሰራን ነው። እዚህ ደረጃ ላይ ደርሷል ማለት ነው። ስራውም እንደምታዩት መልኩ በጣም እየሄደ ነው። ባለው ነገር በምንችለው አቅም እየታገልን ነው የምንገኘው። አሁን ጣራ እያፈን ኮለን እያፈን ነው የምንገኘው። ፌሮም እንደምታየው ኮለንም እየታፈነ ነው። ኮለን እያፈን እየገደል ነው። ዛሬ እኔ አንዱ አለም ባላለው የዚህ የሰሚነሽ ስራ እዚህ እየሰራው ነው ያለሁት። እዚህ ኮለን እያቆምን ነው። እዚህ ቁርቋሮ እየቆረቆርን ነው። ያው እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። እኔ ሀብታሙ ተሾመ እባላለሁ። እዚህ ጋር አናጺ ነኝ። እኔ እዚህ ጋር ኮለን እያቆምን ነው እንግዲህ እየሰራ ነው። እንግዲህ አርማታ ልንሞላ ነው ኮለን። እኛ ጂ+1 ላይ ነው የምንገኘው። ቀጣዩ ጂ+2 ላይ እየሄደ ነው። በጣም በፍጥነት እየሰራ ነው ያለው። አሁን በቅርብ ጊዜ ጀምሮ አሁን አንደኛው ስላብ ላይ ነው፣ ሁለተኛው ስላብ ላይ ደግሞ ልንመጣ ነው። አሁን ኮለን እየሞላ ነው። ቀጣይ ሁለተኛው ስላብ ላይ ልንሞላ ነው ማለት ነው። በጣም በጥራት እየመጣ ነው። ሁሉ ጊዜ በየቀኑ እየገባን ነው የምንሰራው እና ስራው በጣም እየተካሄደ ነው። እንግዲህ ኪዳነ ምህረት እንግዲህ ደግሞ መጨረሻውን ተሳምጥልን ማለት ነው። አዎ እዚህም አሁን እንግዲህ ጸበልተኛ ሁሉም አለ። የበረከት ስራ እየሰራ ነው። ሁሉም እየተሳተፈ ነው። የኪዳነ ምህረት ቤት እየሰራ ነውና አቅም ያለው በገንዘቡ እንዲያግዝ፣ ጉልበት ያለው ደግሞ ጉልበቱ እንዲያግዝ ኪዳነ ምህረት እንግዲህ ቤቷን እንስራ ነው የምንለው። አነስ ከዘለኹ ኣብ ሰሚነሽ ኪዳነ ምህረት ገዳም ኮይኑ ካብ ተጀመረሉ ወርሒ ትንሽ ወርሒ ግን ኣብ ዝበፅሕዎ ዘሎ ብፍጥነት በረከት ስራ ሰርሕ ይኹን ጉልበት ብምሕጋዝ ይኹን እንዳሰራሕና ያው ሃናጺዎች ብጣዕሚ እንዳፍጠኑ ግራውንድ ተወዲስ ጂ+1 ክስራሕ ካብ ኮለን ምቋሚኒ አርማትራም ይምላሎ ካብ ዓቅም ዘለኩም ሕብረተሰብ ብምልኦም መብርሃን ድንግል ማርያም በገንዘብ ይኹን በጉልበት ይኹን በብረት ይኹን በጠጠር ይኹን ንክትሕግዙ በክብሪ ንዕድም እና ስራሕ እዚ ብጣዕሚ ተፋጢኑ ጸበልተኛ ተሸገረ ጸበልተኛ ብዙሕ ሰብ መጽይ ስለ ዘሎ ንክድቅሰሉ ንጸበልተኛ ሰፈር ዝኸውን ይስራሕ ዘሎ እና በዘለኩም ዓቅም ንክትሕግዙ በሰላምታ ነተሓባበር የሚስ አዳራሽ ገዳሙ እየሰራ ነው። ፊት ለፊት ላይ ያሉ ቤቶች የሱባኤ ቤቶች ናቸው። ፊት ለፊት ላይ የምናያቸው ቤቶች እንደዛው። ሀሳባችን የኛ እናንተን ከያዝን ይህንን ግቢውን በሙሉ ግሪን ኤሪያ ከደብረ ዘይት እጽዋት አምጥተን መሃሉን ቴራዞ ሰው መጥቶ የሚደበቅባት ገነት ለማስመሰል ከ2 ወር በኋላ ብትመጡ ገዳማችን ተለውጦ ታገኛላችሁ። ከእናንተ የምናገኘውን መልሰን ለእናንተ 24 ሰዓት ልማት በፓውዛ ጭምር ነው የምንሰራው። እዚህ ያሉ ጸበልተኞቻችን የምታዩት ፎቅ በውጭ በኩል 3 ፎቅ ነው በጸበልተኛ ጉልበት የተሰራ። የምታዩት ደግሞ በውጭ በኩል 3 ፎቅ ነው በጸበልተኛ ጉልበት የተሰራ። በጀርባ ደግሞ 600 ካሬ ላይ አረፈ። ገንዘቡ የእናንተ ጉልበቱ የጸበልተኛ። ይሄ ብቻ አይደለም። እታች ሜዳ ላይ የቅድስት አርሴማን ቤተ መቅደስ ጀምረን በዚህ ዓመት እናጠናቅቃለን። ይሄ ብቻ አይደለም። ፊት ለፊት ላይ የምታዩት በሙሉ 2500 ካሬ ላይ አረፈ። 45,000 ሰው የሚይዝ አዳራሽ እየሰራን ነው። እያያችሁ ሂዱ። ሌሎችም ለአርሶ አደሩ
አመስግኗቸው ባካችሁ። ጸበልተኞቻችን አመስግኗቸው። እንዳንተ አስመጪ ላኪ የነበሩ እንዳንተ ሴቶች ሲወዷቸው የነበሩ መልከ መልካም ሲለብስ የሚያምርበት ስልጣን የነበረው ገንዘብ የነበረው ቀን የጎደለባቸው ጸበልተኞቻችን ብዙ አሉ። ወገኖች እንዳትኮሩ፣ ተይዞ መምጣት አለ። ብዙዎች ምንጭር ላይ ተቀምጠዋል። እግዚአብሔር ከመከራ ሥጋ ያድነን።